አንዳንዶቻችን እንደ ቀልድ የምንይዛቸው ቪዲዮዎች ለሌሎች አስተማሪና ለጥንቃቄ የሚሆኑ መልእክቶች ናቸው። ታዲያ ይሄንን ቪዲዮ ይዤ ስመጣ ብዙ ሰዎች የሚንቀሳቀሱበት ቦታ ላይ የምትንቀሳቀሱ ሰዎች ቦርሳችሁንና ኪሳችሁን እንድትጠብቁና ጥንቃቄ እንድታደርጉ ለማለት ነው ይሄንን ቪዲዮ ይዤ የመጣሁት። ይሄ ቪዲዮ ከተመቻችሁ ላይክ፣ ቤቱን ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። እስቲ ቪዲዮን ተመልክተን እንመጣለን። ሐሳብ እንሰጥበታለን። ሐሳባችሁን የተሰማችሁን ነገር ኮሜንት ላይ አስቀምጡልኝ። ይኸውልህ ሾፍ ያረጋታል። ይኸውልህ ምናልባት በቀስት እያሳየዋችሁ ነው። ቀስቱ እሱ በተንቀሳቀሰ ቁጥር ከቀስቱ የሚወጣበት ቦታዎች አሉ። ዝም ብላችሁ ጃኬት የለበሰውን ልጅ ተመልከቱ ምን እንደሚሰራ። ነቃችበት፣ እግዚአብሔርን ነቃችበት። ይኸው አያችሁ፣ ተመልሶ መጣ ወደ ላይ ተመለሰ። አያችሁ አይደል? እኔ የምለው ነገር ይኸውልህ ጠባ አይደለም አያ አይደለ ዘማጀ ለዚህ ሴኩሪቲ ብለን አይደለም እዚህ ቢሮ ሰራተኞች ስንባል ያው እዚሁ ከመሻገረው ሊያግት ነው። አደ ዛሬማ የሆነ ነገር እናያለን። ዛሬ የሆነ ነገር እናያለን። ዛሬ እንሾባለን፣ እንደመማለን። ቆመ አሁን ሹፍ ይኸውልህ ፋራያ ይኸውልህ ትኩረት የሚያደርግበትን ሰው አግኝቷል ማለት ነው። እቺ ስፓት ሴቷን አያችኋት? ሴቷን ተመልከቱ። ከፊት ለፊት ያለችው ሴት ሾበልኝ ተመልከቱ። እንግዲህ ማንን መዝረፍ እንዳለባቸው እንኳን በቃ በአይናቸው ነው አይቶ የሚያውቁት። ማላይ ትኩረት ማድረግ እንዳለባቸው ተመልከቱ። የተጠጋት ነው ያዝበል። እስከ መጨረሻ ተመልከቱ ምን እንደሚፈጠር ተመልከታላችሁ ማለት ነው። ተመልከት አየችው። አንዳንድ ሰው ንቁ ነው። አስቀየሰ መንገድ ማለት ነው። ቀየረ፣ ቆመ። አሁን ሰው እየፈለገ ነው። ያቺ አልሆነችም። ጂሰስ ፍጹም አልሆነችም። አልተሳካ። ተመለሰ አሁንም ወደ ላይ ለሶስተኛ ጊዜ። በጣም ተጠንቀቁ። ኧረ እግዚአብሔርን ተጠንቀቁ። እግዚአብሔርን እዚህ ሰፈር ማለት ነው። በስማ ሰው ግን በቃ ለበለ ይድስ በቃ እንዱ የመጣን እየተቀበለ የሚሄደውን እየሸኘ ነው የሚውለው ማለት ነው። ዛሬ ነገር እንሾፋለን። የሆነ ሪአክት ማና ያለን እግዚአብሔርን የሆነ ነገር በቃ ዛሬ እንሾፍ እና ምን ለማለት ፈልጌ ነው ወገን፣ ዘመኑ ከፍቷል። ኪሳችሁንና ቦርሳችሁን ጠብቁ። እንደዚህ አይነት ብዙ ሰዎች የሚንቀሳቀሱበት ቦታ ላይ ስትሄዱ ቢያንስ ጥንቃቄ አድርጉ ለማለት ነው። ይመቻችሁ። ሐሳባችሁን ኮሜንት ላይ አስቀምጡልኝ። ይመቻችሁ።